በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ደስታና ሰላም ሆነ። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ዛሬ ስለ ዳግም ትንሣኤ ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክ እና ሼር በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በድጋሚ አሳስባለሁ። የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 እስከ 29 ያለው እንደዚህ ይላል። ከ8 ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። እንግዲህ ዳግም ትንሣኤ እየተባለ የሚጠራው በሁለተኛው ሳምንት ቶማስ ባለበት ጌታ በመካከላቸው ተገኝቶ ሰላም ለእናንተ ይሁን በማለት የተናገረውን መሰረት ያደረገ ነው። በዚሁ በዮሐንስ ወንጌል ምዕራፍ 20 ከቁጥር 24 እና 25 ላይ እንደዚህ ይላል። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም ይላል። የትንሣኤ ዕለት ሌሎቹ ደቀ መዛሙርት በዝግ ቤት እያሉ በመካከላቸው ተገኝቶ ሰላም ለእናንተ ይሁን ብሏቸው ነበር። በዚህ በዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ ስናነበው ማለት ነው። ስለዚህ ከቁጥር 24 እስከ 25 ባለው ክፍል ላይ ደግሞ ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹ ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክቶች በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው ነው የሚለን። ስለዚህ በዚህ መሰረት መድኃኒታችን ኢየሱስ ክርስቶስ እንደገና ቶማስ ባለበት በሁለተኛው ሳምንት ዳግም ትንሣኤ እየተባለ በሚጠራው ሳምንት እንደገና ነው የሚለው። እንደገና ደጆቹ ተዘግተው ባሉበት በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው ይላል። እንደገና የማያቋርጥ ሰላምታ፣ የማያቋርጥ ፍቅር እንደገና ይላል። ወገኖቼ እንደገና የሚጎበኘን እንደገና ሰላሙን በእያንዳንዳችን ሕይወት ሊያበዛ የሚወድ ዛሬም የክርስቶስ ሰላም ለእያንዳንዳችን እንደገና ክርስቶስ ሰላም ለእናንተ ይሁን እያለ መሆኑን ከዚህ ታሪክ መማር እንችላለን። እነዚህ ሰዎች ደቀ መዛሙርቱ ክርስቶስን ከአጠገባቸው ስላጡት፣ አይሁድ ስለገደሉት፣ መምህርና ጌታ የሆነውን ክርስቶስን በማጣታቸው ፈርተው ቤታቸውን ዘግተው በተቀመጡበት ነበር በዝግ ቤት ተገኝቶ ሰላም ለእናንተ ይሁን ያላቸው። አሁንም ቢሆን ውድ የእግዚአብሔር ቤተሰቦች ይህንን መልእክት የምትሰሙ በተዘጋ ቤት ውስጥ ብንሆን፣ ነገሮች ጎድለውብን፣ በፍርሃት በስጋት ውስጥ ሆነን ቤታችንን ዘግተን
በነገሮች ሁሉ ዙሪያችንን በከበቡን ልዩ ልዩ ችግሮች ምክንያት በስጋትና በፍርሃት ውስጥ ሆነን ቤታችንን እንኳ ዘግተን ብንቀመጥ የክርስቶስ ሰላም ምን ያህል አስፈላጊያችን መሆኑን የምንማርበት ታሪክ ነው። ደቀ መዛሙርቱ ቤት ዘግተው በመጀመሪያውም ሳምንት በሁለተኛውም ሳምንት ከቶማስ ጋር ቤት ዘግተው በተቀመጡበት ስፍራ ክርስቶስ በዝግ ቤት ተገኝቶ ሰላም ለእናንተ ይሁን አላቸው። ዛሬም ዝግ በሆኑብን ነገሮቻችን፣ ፍርሃት በወረረን ነገራችን ሁሉ የእርሱ ሰላም ከሁላችን ጋር ይሆን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ለደቀ መዛሙርቱ አስቀድሞ የነገራቸው አንድ ቃል ነበር። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ በማለት በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ስናነበው የምናገኘው ቃል አለ። ይህንን ነበር አስቀድሞ ለደቀ መዛሙርቱ የነገራቸው። ልባችሁ አይታወክ የሚል ሰላምን እሰጣችኋለሁ፣ ሰላምን እተውላችኋለሁ። ሰላሜን ያለው ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ስለዚህ ለታወከ ልብ፣ በፍርሃት ውስጥ ላለ ማንነት የክርስቶስ ሰላም ምን ያህል አስፈላጊ መሆኑ በብዙ ፍርሃት ውስጥ ላሉት ለደቀ መዛሙርት በዝግ ቤት ተገኝቶ አስቀድሞ እንደተናገረ የእርሱን ሰላም ሰጣቸው። ሰላም ለእናንተ ይሁን አለ። የክርስቶስ ሰላም ዛሬም ከሁላችን ጋር ይሁን። ዛሬም የእርሱ ሰላም ከእያንዳንዳችን ጋር ይሁን። ወገኖቼ በልዩ ልዩ ፍርሃት ውስጥ ብንሆን፣ በልዩ ልዩ ስጋት ውስጥ ብንሆን፣ በልዩ ልዩ የዓለም ነገር ሁሉ አስፈርቶን በስጋት ውስጥ ብንሆን የእርሱ ሰላም ግን ምን ያህል አስፈላጊ እንደሆነ ከደቀ መዛሙርቱ ሕይወት መማር እንችላለን። በክፉ ዓለም ውስጥ እየኖሩ ነገር ግን በክርስቶስ ሰላም ተጠብቆ መኖር እንዳለ ክርስቶስ በዚያ ስጋትና በዚያ ፍርሃት ውስጥ ላሉት ለደቀ መዛሙርቱ የሰጣቸው ይህንን ሰላም ነበር። ዛሬም ይህ ሰላም ከእያንዳንዳችን ጋር ይሁንልን። ዳዊት እንደተናገረው በሰላም እተኛለሁ አንቀላፋለሁም፣ አንተ ብቻህን አለ በእምነት አሳድረኸኛልና። በሰላም እተኛለሁ አንቀላፋለሁም፣ አንተ ብቻህን በእምነት አሳድረኸኛልና። መዝሙር 4 ቁጥር 8 ላይ እምነት ለሰላማችን ትልቁ መሰረት ነው ወገኖቼ። ቶማስን ጌታ የተናገረው ያመንህ እንጂ ያላመንህ አትሁን የሚል ነው። ያመንህ እንጂ ያላመንህ አትሁን። ወገኖቼ ሰላም ያለው በእምነት ውስጥ ነው። ዳዊት እንደተናገረው ሰላም ማለት ረፍት ነው። ሰላም ማለት ጸጥታ ነው። ይህ ሰላም፣ ይህ ረፍት፣ ይህ የሰው ልጅ በሰላም ተኝቶ እንዲነሳ ትልቁ ምክንያት ደግሞ ከአምላካችን ከእግዚአብሔር ዘንድ የሆነ በክርስቶስ ያገኘነው ሰላም እንደሆነ ይህ ቃል የተነገረው ለደቀ መዛሙርቱ ነው፣ ለሚከተሉት ነው። ዛሬም ለእኔና ለእናንተ በክርስቶስ ለምናምን ክርስቶስን ለምንከተል በክፉ ዓለም ውስጥ ሆነን በሚያስፈሩ በሚያሰጉ በዙሪያችን በከበቡብን የዓለም ክፋቶች ውስጥ ሆነን የክርስቶስ ሰላም ግን እረፍታችን እንደሆነ፣ የክርስቶስ ሰላም ግን ጸጥታችን እንደሆነ፣ የክርስቶስ ሰላም ግን በጸጥታ እንድንተኛ እንድንነሳ የሚያደርግ መሆኑን ዓለም እስካለን ድረስ ክፉ ነገር መኖሩ ይታወቃል። ራሱ ክርስቶስ ለደቀ መዛሙርቱ እንደተናገረው በዓለም ሳላችሁ መከራ አለባችሁ አለ። በዓለም የሚኖር ሰው በብዙ መከራ ውስጥ ያልፋል። ነገር ግን በዛ መከራ ውስጥ ሆኖ በዛ ሰላም በሚነሱ ስጋቶች ውስጥ ሆኖ ግን በክርስቶስ ሰላም በሰላም ተኝቶ ይነሳል፣ በሰላም ያንቀላፋል። ዳዊት በአምላኩ በእግዚአብሔር ላይ ያለውን እምነት በዚህ ሁኔታ ነው የገለጸው። በሰላም የምተኛው በሰላም የማንቀላፋው አንተ ብቻህን አለ በእምነት ስላሳደረኝ ነው አለ። ዛሬም በእርሱ የምናምን ክርስቶስ አምላኬ፣ ክርስቶስ ጌታዬ፣ በእርሱ ሰላም ሆኖልኛል፣ በእርሱ ረፍት ሆኖልኛል፣ በእርሱ ሕይወት ሆኖልኛል ብለን የምንል
የትንሣኤው ጌታ ያስገኘልንን መንፈሳዊ በረከት፣ መንፈሳዊ መዳን የምናምን ሁላችንም ይህ ለደቀ መዛሙርቱ የተነገረው ሰላም ዛሬም ለእኔና ለእናንተ መሆኑን ልብ ልንል ያስፈልጋል። እምነት ትልቁ የሰላም መሰረት መሆኑን ልናስተውል ያስፈልጋል። ስለዚህ ደቀ መዛሙርቱ በፍርሃት ውስጥ ነበሩ፣ በስጋት ውስጥ ነበሩ። ኢየሱስን የገደሉት እነዛ አይሁዶች እነርሱንም ደግሞ አግኝቶ እንዳይገድሏቸው በብዙ ፍርሃት በብዙ ሰቀቀን ውስጥ ቤት ዘግተው ነበር። በተዘጋው ቤት ግን ክርስቶስ የተዘጋውን በር ክፈቱልኝ ሳይል እርሱ በመለኮታዊ ጥበቡ በዝግ ቤት ተገኝቶ ሰላም ለእናንተ ይሆናል። ዛሬም በዝግ ነገሮች ውስጥ እንኳ ብንሆን፣ አስፈሪ ነገሮች ውስጥ እንኳ ብንሆን፣ የሚያሰጉን በርካታ ነገሮች እንኳ ቢኖሩ የክርስቶስ ሰላም ምን ያህል አስፈላጊ እንደሆነ ልናስተውል ያስፈልጋል። እኔና እናንተም ዛሬም የእርሱ ተከታዮች፣ የእርሱ ደቀ መዛሙርት የክርስቶስ እንደመሆናችን መጠን ያ ሰላም ዛሬም ለእኔና ለእናንተ እንደታወጀ የትንሣኤው ዕለት የታወጀው ይህ ነው። እምይእዜሰ ኮነ ፍስሐ ወሰላም፣ ከዛሬ ጀምሮ ደስታና ሰላም ሆነ ተብሎ ነው የታወጀው። ሰሞኑንም የትንሣኤውን ትምህርት መሰረት በማድረግ ይህንን ሐሳብ ደጋግሜ አንስቻለሁኝ። በክርስቶስ ትንሣኤ የተገኘው ሰላም ነው። ስለዚህ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለደቀ መዛሙርቱ የሰጣቸው አስቀድሞም ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ እንዳለው ሞትን ድል አድርጎ ከተነሳ በኋላ በብዙ የፍርሃት ቆፈን ውስጥ ተይዞ ቤት ዘግተው ለተቀመጡት የተሰጣቸው ሰላም የክርስቶስ ሰላም። ይህ ሰላም ዛሬም ከእያንዳንዳችን ጋር ይሆን ዘንድ ይህ ሰላም ዛሬም ለእያንዳንዳችን አስፈላጊ ስለሆነ የሞተውንና ሞትን ድል አድርጎ የተነሳውን የተዘጋ ቤት የማይገድበውን ጌታ በእምነት ልንከተለው ያስፈልጋል። እንደ ዳዊት በእምነት አሳድረኸኛል ብለን በእምነት አምላካችንን በፍጹም ልብ ልንከተለው ያስፈልጋል። ለሚያምኑበት የተሰጠ ሰላም ነው። ዛሬም በዓለም ውስጥ የተለያዩ የሚያስፈሩ ነገሮች እንዳሉ ይታወቃል። ዕለት ዕለት ዓለማችን ስጋትና አስፈሪ ነገሮችን ያውጅብናል። በየጊዜው የሚሰሙ ነገሮች ሁሉ ፍርሃትን፣ ስጋትን የሚለቁ ናቸው። ዓለም የሚያውጀው ሰላምን ሳይሆን ፍርሃትና ስጋትን ነው። ነገር ግን በዚህ ክፉ ዓለም ውስጥ ሆነን የእርሱ ሰላም ምን ያህል አስፈላጊ መሆኑን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ ለደቀ መዛሙርት የነገራቸው ይህ ነው። ስለዚህ በመጀመሪያው የትንሣኤ ዕለት ሰላም ለእናንተ ይሁን አላቸው። በመካከላቸው ባልተገኙ በቶማስ ምክንያት ደግሞ በሁለተኛው ሳምንት አሁንም በዝግ ቤት ተገኝቶ ሰላም ለእናንተ ይሁን አላቸው። ዳግም ትንሣኤ እያልን የምንጠራው ከዚህ የተነሳ ነው። የሰላም አምላክ ሁሉ እግዚአብሔር ዛሬም የእርሱን ሰላም ለእያንዳንዳችን ያበዛልን ዘንድ ቅዱስ ፈቃዱ ይሁንልን።